በዚያ ጦርነት ወቅት ይሄ ነው በጣም ያመው የትግራይ ህዝብ ማንም ወገኔ ተጎዳ ብሎ ከጎኑ የሚቆምለት መንግስት ሆነ I'm sorry. መንግስት ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁመው በተወሰነ ደረጃ ከትግራይ ህዝብ ጎን መቆም የቻሉ ጥቂት ኢትዮጵያዊ የፖለቲካ ሰዎች sorry. ያማል በጣም I'm so sorry. I'm very sorry. Jesus. በጣም ያማል። Oh my gosh. እውነቱን ለመናገር በዚያ በጦርነት ወቅት የትግራይ ህዝብ ማንም ወገን የተጎዳ ብሎ ከጎኑ የቆመለት መንግስትም ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁመው በተወሰነ ደረጃ ከትግራይ ህዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የኛው የኢትዮጵያውያን እውነተኛው አስቀያሚው የቅርብ ጊዜ ታሪካችን ነው። አንዴ ይቅርታርጉልኝ። አንዴ ፋኑኤል ክንፉ የሚባል ጋዜጠኛ እኛ ሚዲያ ላይ መጣና የሚገርም ነገር ተናገረ። የተናገረው ምንድን ነው? የኢትዮጵያ ህዝብ ጠላቱ ራሱ የኢትዮጵያ ህዝብ የህልውና ስጋቱ ራሱ የኢትዮጵያ ህዝብ ነው አለ እና ያማል ስትሰሙት። ብቻውን ቀርቶ የትግራይ ህዝብ መንገድ ተዘግቶበት ሁሉ ነገር ተደርጎበት ያንን ሁሉ ዘግናኝ የሆነ ጭፍጨፋ skip ላርገው እሱን it hurts anyways ያስደነቀኝ ነገር ግን የፕሪቶሪያ ስምምነት የሰላም ስምምነት ሳይሆን የትግራይን ህዝብ ቀስ በቀስ እርባና ቢስ የማድረግ ስምምነት ነበር። አቶ ገዱ እንዳርጋቸው ካወጡልን ብዙ ሚስጥሮች ከተናገሩት እውነታ ሁሉ ተጨማሪው የትግራይን ህዝብ ቀስ በቀስ መግደል፣ ስሎሊ በህይወት እንዳይኖር ማድረግ፣ ቀስ በቀስ ከምድረ ገጽ እንዲጠፋ ማድረግ፣ ቀስ በቀስ ባጀት እየከለከልክ ያንን ሁሉ አድቅቆ ያንን ሁሉ መከራ አፍሶበት ያንን ሁሉ ጦርነት አድርጎበት ምን አለ? አንድ በጣም ያስደነቀኝ ነገር አለ። መቀሌ ስንገባ አለ ትልቁን ከተማ ዳሜጅ ያደርጋሉ ብለን ካሁን በኋላ ከውቅሮ እንዳንታልፉ ብለን ወያኔን ትተን ብታልፉ ግን ወያኔን ትተን እናንተን ነው የምንወጋው ብለን ውቅሮ ላይ አለ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው አለ። ውቅሮ ላይ የሆነው ላሳያችሁ። አብይ አህመድ ጠባቂ አስቀምጦለት የሄደው የውቅሮ ህዝብ A cry for the beloved ones. Families from the conflict-hit region of Tigray in northern Ethiopia express their utmost pain of losing their beloved ones, especially children. Some parents in this small town of Ukro even claim that civilians are now facing the wrath of the conflict. The war is escalating. Now it is focused on the civilians. Our young ladies are being raped and 15-year-old children
are being raped too. During the first wave of killings, Wukro residents had almost no access to medical care. Damage from shelling and looting destroyed 75% of the hospital's facilities and equipment, forcing it to close for a month. They are all civilians. They are all civilians, and we are constant. የት እንደሆነ አውቃችኋል? ይሄ ውቅሮ ነው። ምንድነው ግን ያለን አብይ አህመድ ከውቅሮ እንዳታልፉ ብለን ወያኔን ትተን ብታልፉ ግን ወያኔን ትተን ወደ እናንተ ነው የምንዞረው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው። ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ውቅሮ ላይ የሆነው እንግዲህ ተመልከቱት። ይሄ ውቅሮ ላይ የሚጠብቅ ፎርስ አስቀምጦለት የመጣው ማለት ነው። የትግራይን ህዝብ እንዲጠብቅ አብይ አህመድ ያስቀመጠው ሰራዊት ይሄንን ያደረገው። From the conflict-hit region of Tigray in northern Ethiopia express the utmost pain of losing their beloved ones, especially children. Some parents in this small town of Wukro even claim that civilians are now facing the wrath of the conflict. The war is escalating. Now it is focused on the civilians. Our young ladies are being raped, and 15-year-old children are being raped too. During the first wave of killings, Wukro residents had almost no access to medical care. Damage from shelling and looting destroyed 75% of the hospital's facilities and equipment, forcing it to close for a month. They are all civilians. They are all civilians, and we are constantly receiving patients who are injured. So if somebody says, I don't care whoever he is, if somebody says there is no war in Tigray, that would be a joke for me. Both Addis Ababa and Asmara deny Eritrean soldiers are in the region at all, despite contrary accounts from residents, aid workers, diplomats, and members of Tigray's Abiy-appointed interim government. ሰማችሁት አይደለም? ትግራይ ውቅሮ ላይ ግን አለ የሚጠብቅ ፎርስ አስቀምጠው ፎርስ እንግዲህ ያደረገውን ተመልከቱት። ህፃናት ልጆች እንኳን ይደፈሩ ነበር። ንጹሃን ነበር የሚገደሉት። የነበራቸው ሪሶርስ በሙሉ ቆስለው እንዳይታከሙ ርቦቸው እንዳይጠለሉ ያለውን በሙሉ ነበር የሚወርድ። ይሄንን ሰው ነው እንግዲህ ለጌታቸው ረዳ ከጎኑ ቆሞ ለትግራይ ርዋና ያመጣል እያሉ ያሉት። ይሄንን ሰው ነው እነ ጻድቃን ከጎኑ ሆነው ይዱና ምታ ስንለው የትግራይ ገበሬ ይረሳለን፣ መጀመሪያ አዝመራውን ይሰብስባለን። በጣም ያስገረመኝ ነገር ልንገራችሁ። አብይ አህመድ የራሱ ምስክር የሚሆነው ራሱ ነው። መጽሐፍ ቅዱስ ምን ይላል? መልካም ማድረግ እያወቀ